የጀግና ማኒፌስቶ ጸሐፊ ሮቢን ሻርማ ትርጉም በሙሉቀን ታሪኩ ክፍል 1 በውስጣችሁ ላለው የዕለት ዕለት ጀግና የሚሆን ማኒፌስቶ የምትሞትለት ነገር ካላገኘህ ለመኖር ብቁ አይደለህም። ይህን የተናገረው ማርቲን ሉተር ኪንግ ትንሹ ነበር። የአንተን ታላቅነት ለማሳየት እየተፋለምኩ እሞታለሁ። እናንተ አስደናቂ ነገርን እንደምታበረክቱ ከእናንተ በፊት በዓለም ላይ የኖሩ ልሂቃን ያወቁትን ምስጢር ማወቅ እንደምትችሉ አምናለሁ። ለዚህ እውነታ ስል ደግሞ ደረቴን ለጥይት እሰጣለሁ። የምድራችን ዜጋ እንደመሆናችሁ ታላቅ ችሎታችሁን በማውጣት አስደናቂ ተግባርን ለማድረግ ተጠርታችኋል። በአመርቂ ሥራችሁም የወንድምና የእህታችሁን ሁኔታ ለማሻሻል ከእነርሱም ጋር በመሆን ምድርን ለመንከባከብ ተፈጥራችኋል። ይህን እውነት መሆኑን አውቃለሁ። የተፈጥሮ እጆች አሁን የትም ስፍራ ላይ ብታስቀምጣችሁ እንኳን ያለፈውን ጊዜና ሁኔታችሁ መጻኢ እውነታችሁን በፍጹም ሊያስተጓጉለው አይችልም። ምንም ቢሆን ነገን ከዛሬ የተሻለ ማድረግ ይቻላል። ሰው ናችሁ። ይህ ደግሞ ለሰው የተቻለ ነው። እውነት ነው። በቀለም፣ በጾታ፣ በሃይማኖት፣ በዜግነት እንለያያለን። ኔልሰን ማንዴላ፣ ሃሪያት ቱማን፣ ማህተመ ጋንዲ፣ ኦስካር ሽድለር የላቀ ከፍታ ላይ የደረሱ ጀግኖች ናቸው። ይሁንና ሕይወታቸውን በጸጥታ የሚመሩ ጀግኖችም አሉ። በትምህርት ቤት የሚያስተምሩ፣ በምግብ ቤቶች የሚሰሩ፣ ግጥም የሚጽፉ፣ የንግድ ሥራ የሚጀምሩ፣ የዳቦ ጋጋሪነት ሥራ የሚሰሩ ወይንም በቤታቸው ልጆቻቸውን ተንከባክበው የሚያሳድጉ፣ ለማህበረሰቡ ፈጥነው የሚደርሱ የእሳት አደጋና የእርዳታ ሰራተኞች፣ እነዚህ በጀግንነት ሊወደሱ ይገባል። የዚህ አይነት ጀግኖች ስራቸውን በተሻለ ጥራት ይከውናሉ። በሚሰሩበት ጊዜም ከፊታቸው ላይ ፈገግታ፣ ከልባቸው ላይ ደግሞ ሐሴት አይጠፋም። ከነዚህ አይነት ሰዎች ጋር በአጋጣሚ ስንገናኝ የራሴን ትንሽነት አውቀዋለሁ። እውነቴን ነው። ከነርሱ እማራለሁ። ከነርሱ ጋር በሚኖረኝ አብሮነት መንፈሴ ሲነቃቃና ሲቀይሩኝ አይቻለሁ። እነዚህ የዕለት ዕለት ጀግኖች ናቸው። በብዙሃኑ ዘንድ ተራ ተብለው የሚጠሩ ነገር ግን ራሳቸውንና ስራቸውን በክብርና በጥበብ የሚመሩ ናቸው። በውስጣችሁ ለሚኖረውና ብቃቱን ለማየት ለሚናፈቀው ጀግንነታችሁ ክብር ይሁን። በቀጣይ አብረን ለምናደርገው ጉዞ የሚከተሉት ቃላት የብርታት ስንቅ ይሁኗችሁ። ከዛሬ ጀምሮ ተፈጥሮ የሰጣቻችሁን ጥበብ ለታላቅ ሥራ ለማዋልና ይህንን የጀግና ጥሪ ለማስታወስ ራሳችሁን አጽኑ። ያለፈው ጊዜ ችግርና መከራ ጠንካራ አድርጓቸዋል። ልዩ የሚያደርግ ችሎታችሁን ለማወቅ አግዟቸዋል። በደስታ የተሞላ ሕይወት፣ ደስተኛ ቤተሰብና የልባችሁን የሚያደርስ ሥራ መስራት እንድትችሉ አበርትቷችኋል። በእርግጥ እነዚያ ችግሮች ወደ አሁኑና ወደፊቱ ከፍታ የምትሸጋገሩበት ድጋፍ ሆኗችኋል። አስሯችሁ የነበረው የቀድሞ ድክመትና ጉዳታችሁ ውድቀት የሊቅነታችሁ ማረጋገጫ ሆነዋል። ሁሉም መከራችሁ ለዛሬ ስኬታችሁ ጠቃሚ ግብዓት ናቸውና በችግሩ ተጠቅማችኋል። ብትቀበሉትም ባትቀበሉትም እናንተ አንበሶች እንጂ በጎች አይደላችሁም። መሪ እንጂ ተሸናፊዎች አይደላችሁም።
ለትልቅ ስኬት የተነሳ እንከን የለሽ ሕይወትን የሚመራ ራሱን የሚያከብርና የሚያፈቅር በማንም የማይበገር ናችሁ። እናንተ የተፈጥሮ ብርቱ ኃይልን የላቀ ውጤት አበርካች እንጂ በዚህ ዓለም ላይ ያለ አሻራ ኖሮ የሚያልፍ አናሳ ፍጡር አይደላችሁም። ብርታትና ጥረታችሁ ለከፍተኛ የሕይወት ስፍራና በጥበብ ለተሞላ ኑሮ ትበቃላችሁ። በራሳችሁ መንገድ ዓለምን ቀያሪ ትሆናላችሁ። ልዩ ችሎታና ብርታታችሁን አድሱ። የሰው ልጅ የሚደርስበትን ከፍታ የሚያሳይ ምሳሌ ሁኑ። እኛም እድገታችሁን እየተመለከት በድንቅ ተግባራችሁ በጀግንነታችሁ እንደመማለን። ሕይወታችሁንም እናያለን፣ ምክንያቱም በብዙዎች ልብ ውስጥ ስለምትኖሩ። 2. ለራሳችሁ ሐሳብ ታማኝ መሆን ኃይልን ያበረታል። የሚያምንባችሁ አንድም ሰው ከሌለ የዛኔ በራሳችሁ ማመን ይኖርባችኋል። በራሳችሁ ብርታት አምናችሁ የዓላማችሁ ጽኑ ደጋፊ ስትሆኑ በየትኛውም ድክመት ላይ ትበረታላችሁ። ለታላቅነት የምትበቁትም በራሳችሁ ስታምኑ ነው። በራስ ሐሳብ ማመን የታላቅነት መግቢያ በር ላይ መድረስ ነው። እውነተኛ የዘላለማዊነት መግቢያ ነው። ምክንያቱም ታላቅ ሥራችሁ ከሞታችሁም በኋላ ይኖራልና። በጀግንነት ወደ ተሞላ ሕይወት የምታደርጉት ጉዞ አንጸባራቂ፣ አነቃቂ፣ የሚያጓጓና በድል የተሞላ ነው። በታላቅነት ለመኖር ራሳችሁን ሙሉ በሙሉ ስጡ። ውጤታችሁም ብሩህ ዓለምን ለማነጽ የራሱ ሚና ይኖረዋል። ለዚህም ነው ይህን ጉዞ እጅግ አስደናቂ የምንለው። እውነቴን ነው። ይህ ጉዞ ከእናንተን ከማነቃቃት ሩሩ ከማድረግ አልፎ በዙሪያችሁ ያሉ ሰዎችን ማነቃቃትና እውነተኛ ችሎታቸውን ማሳየት ያስችላል። የጋራ ተግባራችሁም ዓለምን የተሻለ መኖሪያ ስፍራ ያደርጋታል። እዚህ ጋር የራሴን እውነተኛ ታሪክ የተወሰነ ነገር ልነግራችሁ ወደድኩ። የበለጠ ለመተዋወቅ ያግዘናልና። ምክንያቱም በዚህ መጽሐፍ ገጾች ውስጥ የምናደርገው ጉዞ ሰፊ ጊዜን መፈለጉ አይቀሬ ነው። እኔ ልዩ ሰው አይደለሁም፣ መንፈሳዊ መምህርም አይደለሁም። እንደ ማንኛውም ሰው የራሴ ችሎታ አለኝ፣ እናንተም አላችሁ። የራሴ የሆነ ሰብአዊ ጉድለትና ድክመት አለኝ። ሁላችንስ የለብንምን? ፍርሃትና ዋጋ ቢስነት ይሰማኛል። እንዲሁም ብርቱ፣ ጠቃሚና በተስፋ የተሞላ ሆኜ ይታየኛል። 5000 ነዋሪ ባላት የጉልበት ሰራተኞች ከተማ ውስጥ ነበር ያደግኩት። በባህር ዳርቻ ላይ በምትገኝ ትንሽዬ ቤት ውስጥ ቀና ልብ ያላቸው ደስተኛ ወላጆች ልጅ ነኝ። ከቤተሰቤ የወረስኩት ምንም ሀብት አልነበረም። ይህ ደግሞ ሐቅ ነው። ይህ የምትመለከቱት በጉጉት የተሞላ የ4 ዓመት ልጅ ሳለው ነው። አዎን፣ ያያችሁት ፎቶ የኔ ነው። ትምህርት ቤት ቲያትር ስጫወትና ከቤታችን ፊት ለፊት በቀዝቃዛው የበጋ ወቅት እየተጫወትኩ አያችሁ። ከቤታችን መግቢያ ላይ የቆመ ፌራሪ መኪና የለም። የተቀናጣ ነገር አይታይም። መሰረታዊ ነገር ብቻ። ምርጡ ሁኔታዬም ይህ ነው። ትምህርት ቤት ውስጥ ሳለው ከታዋቂ ተማሪዎች ጎራ ተቀላቅዬ አላውቅም። የራሴን ህልምና የማደግ ምኞትን እያሰብኩ በራሴ የምንቀሳቀስ ተማሪ ነበርኩ። የራሴውን ነጋሪት ጎሳሚ፣ የራሴው ሰልፈኛ ሆኜ የትኛውንም ነገር በራሴ አደርግ ነበር። የትምህርት ቤቱ ርዕሰ መምህር
በአንድ አጋጣሚ ለእናቴ የሰጣት አስተያየት ምንም ተስፋ የሌለኝና ምናልባት የሁለተኛ ደረጃ ትምህርቴን ማጠናቀቅ እንደማልችል ነበር። መምህራኑ ደጋግመው በውጤቴ ዝቅተኝነት ማስጠንቀቂያ ይሰጡኝ ነበር። አንዳንዶች ይባስ ብለው የኔም መጨረሻ የጎዳና ተዳዳሪ ዘዋሪ መሆኑን ተንብየውልኝ ነበር። በአጠቃላይ የሁሉም ሰው ማሾፊያ ነበርኩ ከአንዲት ሴት በቀር። እሷም የአምስተኛ ክፍል የታሪክ መምህሬ የነበረችው ወይዘሮ ካርላ ግራናዊል ነበረች። እሷ ብቻ ነበረች ያመነችብኝ። እምነቷም በራሴ ላይ እንዳምን አግዞኛል። ወይዘሮ ግራናዊ ሁላችንም የሰው ልጆች ልዩ ችሎታ ይዘን መወለዳችንን ነግራኝ ነበር። እያንዳንዳችን ከጥንካሬ ከጥበብና ከልዩ ችሎታ ጋር በመወለዳችን በአንድ ነገር ድንቅ ስኬት ላይ እንደምንደርስ የነገረችኝ ብቸኛዋ መምህር ነበረች። ይህንን ቃል ካስታወስኩና በራሴ ተማምኜ ጠንክሬ ከሰራው ለጥሩ ነገር መብቃት እንደምችልና ታላቅ ነገርን እንደማገኝ ደጋግማ ነግራኛለች። ያቺ መልካም መምህር የውስጤን ብርታት አይታው ነበር። የሰውን ችሎታና ጥንካሬ በሚያንኳስስ ማህበረሰብ ውስጥ ለምኖር ትንሽ ተማሪ ስነ ምግባርን ያሳየች፣ አንዳንዴም የሕይወታችን መስመር ሙሉ በሙሉ የሚቀየረው ምናልባትም ከአንድ ሰው ጋር ያደረጋችሁት የአንድ ጊዜ ንግግር ይሆናል። አይመስላችሁም? ከጥቂት ዓመት በፊት መምህር ካርላ ግራናዊንን በኢንተርኔት በኩል ፈለግኳት። ማንነቷን ስመለከት በጣም ተደነቅኩኝ። ወይዘሮ ካርላ ግራናዊል በወጣትነት ዕድሜዋ መከላከያን በመቀላቀል በሁለተኛው ዓለም ጦርነት ወቅት በናዚ ካምፕ ውስጥ ተከማችተው ሞታቸውን የሚጠባበቁ ሕፃናትን ታድጋለች። ደጋግማ ከጠላት መስበር ጀርባ እየገባች ለራሷ ሕይወት ሳሰስት ሕፃናቱን አድናለች። እኔን እንዳዳነችው ሁሉ ወይዘሮ ካርላ ግራናዊንን በኢንተርኔት በኩል ባገኘውበት ጊዜ በዛው ዓመት መሞቷን ሰማው። ስለ እሷ መረጃ የሰጡኝንና ከመሞቷ በፊት የተንከባከቧትን የአምስተርዳም ነዋሪ ከልቤ አመሰገንኩ። ለእኔ ትልቅ ትርጉም ያላት መምህርት በመንከባከቦ ባለውለታዬ ሆነዋልና። መምህርት ካርላ ግራናዊል የዕለት ዕለት ጀግና ወይንም ኤቭሪዴይ ሂሮ የምላት አይነት ሰው ነበረች። ጸጥተኛና ትሁት፣ ጉልበተኛና ተጋላጭ፣ ምግባረ ሰናይና ተጽዕኖ ፈጣሪ፣ ብልህና ሰው ወዳድ፣ አንድ መልካም ተግባር ላይ በአንድ ጊዜ ያበረከተች፣ ስልጣኔያችንን ያጎለበተች ሴት፣ ሰዎች የወሰኑልኝን የአቅመ ገደብ ማለፍ እንድችል ብርታት ሆናኛለች። በሷ ምክንያት የሁለተኛ ደረጃ ትምህርቴን ጨረስኩ። ከዚያም ዩኒቨርሲቲ ትምህርቴን በባዮሎጂ ሜጀርና በእንግሊዘኛ ማይነር አጠናቀቅኩ። በመቀጠል የሕግ ትምህርት ለመግባት ቦታ አገኘው። ሙሉ ስኮላርሺፕ አግኝቼ በሕግ የማስተር ዲግሪ ወስጃለሁ። የሚንቋችሁን ሰዎች አስተያየት አምናችሁ አትቀበሉ። ለሚያጣጥሏችሁም ቦታ አትስጡ። ለሚያንኳስሷችሁ በሙሉ ችላ በሏቸው። በእናንተ ውስጥ ያለውን አስደናቂ ችሎታ አያውቁምና። በጊዜ ሂደት እኔም ስኬታማ ጠበቃ ሆንኩኝ። ከፍተኛ ክፍያ ባገኝም እርካታ ግን አጣው። ስነ ምግባር የተላበስኩ ብሆንም ከእውነተኛ ማንነቴ ጋር የተለያየው ሰው መሆኔን አውቄው ነበር። ዘወትር ማለዳ ከእንቅልፌ እንደነቃው መታጠቢያ ክፍሌ መስታወት ውስጥ ራሴን አየዋለሁ። ከውስጥ የሚያየኝንም ሰው ጠላሁት። ምንም ተስፋ አልነበረኝም። የሰው ልጅ ሆኜ በመፈጠሬ ብቻ ከታደልኩት የተፈጥሮ ጀግንነቴ ጋር ምንም ግንኙነት አልነበረኝም።
ራስን ማክበር የማይቻልበት ስኬት ብቻውን ባዶ ድል ነው። ራሴን ደግሜ ለመስራት ወሰንኩኝ። የራሴን የተሻለ ደስታ፣ እውነተኛና ሰላማዊ አዲስ ስሪት ማግኘት አለብኝ። መጠነ ሰፊ ሰብአዊ እድገት ዘመቻ በራሴ ላይ ጀመርኩ። መሰረታዊ የስሜት ለውጥና የመንፈስ ሽግግር ዘመቻዬን አቀጣጠልኩ። እናንተም ራሳችሁን ከስር መሰረቱ የመለወጥ ኃይል አላችሁ። መለወጥ፣ መሻሻልና መቀየር ከማንነታችሁ ስሪት ጋር ተያይዞ የሚገኝ ችሎታችሁ ነው። ይህንን ውስጣዊ ኃይል በየጊዜው በመለማመድ ታጠናክሩታላችሁ። ኃይላችሁም የበለጠ ያድጋል። የበለጠ ውጤታማ፣ ጠንካራ፣ ብርቱና ፈጣሪ የሆነው ማንነታችሁን መልሳችሁ መስራት ትችላላችሁ። የራሳችሁን የተሻለና ደስተኛ ስሪትን መፍጠር ለአማልክት ወይንም የተለየ ተሰጥኦ ላላቸው መላእክት ብቻ የሚቻል አይደለም። በፍጹም አይደለም። ብልህነት ከስነ ባህሪ ወይንም ጄኔቲክስ ይልቅ ከዘወትር ልማድ ሀቢት ጋር የሚገናኝ መሆኑን ልብ ይበሉ። መሆን የምትመኙትን አይነት ሰው መቀየር የምትችሉት በመለማመድ ነው። ይህ ደግሞ የትኛውም ሰው ሊጠቀምበት ይችላል። ራሱን በተግባር ማሰልጠን የሚችልና ዘወትር ለመስራት ፈቃደኛ የሆነ የትኛውም ሰው የዚህን ምትሃታዊ ለውጥ ባለቤት ይሆናል። የዚህ የሕይወት ምዕራፍ ላይ ሳለሁ ነበር ራሴን ለመቀየር የተነሳሁት። የሕይወት ኃይልን ከውስጣዊ ማንነት እንጂ ከውጫዊ ከበሬታና ቁሳቁስ የማይመኝ አይነት ሰው ለመሆን የወሰንኩት። እውነትን ለመናገር የማያቅማማ፣ በራሱ አቋም የሚተጋ፣ ስራውን እንደ ስራ ሳይሆን እንደ ሕይወት ጥሪ የሚመለከት፣ ደስታን እንደ ቁስ የማይገዛ፣ ለሌሎች ደስታን ለመፍጠር የሚተጋ አይነት ሰው ለመሆን ራሴን ደግሜ ለማነጽ ተነሳው። ዕድሜ 30ዎቹ መጀመሪያ አካባቢ ሳለ ነበር ራሴን ለማሻሻልና ተገቢውን አኗኗር ለመጀመር የወሰንኩት። በዚያ ወቅት የሚከተሉት የባለቅኔው የቻርልስ ቡኮስኪ ቃላት ታወሱኝ። ሁላችንም መሞታችን አይቀርም። ይህ ብቻ እርስ በእርስ እንድንዋደድ ሊያደርገን ይገባ ነበር። ይሁንና አላደረግነውም። በማይረባ ነገር የተነሳ እንጋጫለን፣ እንጠፋፋለን፣ በምንም ነገር እንባላለን። ለ3 ዓመታት ያለማቋረጥ ዘወትር ማለዳ ከቤተሰቦቼ ቀድሜ ከእንቅልፌ እነሳለሁ። ድክመቴን ለመቀነስ፣ የግል መንገዴን ለማሻሻል የተለያዩ ልምምድ ማድረግ ጀመርኩኝ። የታላላቅ ሰዎችን ግለ ታሪክ፣ የአርቲስቶችን የስኬት መንገድ፣ የጦረኞችን፣ የቢዝነስ መሪዎችን፣ የግብረ ሰናይ መሪዎችንና የተለያዩ ሰዎችን የኑሮ ሂደትና ዕለታዊ ልምድ ማንበብ ቀጠልኩ። በዚህ ንባብ ያገኘሁትን ዕውቀት በቀጣይ ገጽ አካፍላችኋለሁ። ከንባቡ ጎን ለጎን የተለያዩ ጉባኤዎች ላይ መሳተፍ፣ ሜዲቴሽን እና የጽሞና ጊዜ፣ ጸሎት፣ እንደዚሁም ደግሞ ጾምን በተግባር ተለማመድኩ። ከፍተኛ ችሎታ ያላቸው የሕይወት ክህሎት አሰልጣኞች፣ ቴራፒስቶች፣ መንፈሳዊ መምህራንን መከተል ጀመርኩ። ቀዝቃዛ ሻወር መውሰድና በእንፋሎት ላቤን ማፍሰስ እንዲሁም በየሳምንቱ ማሳጅ ማድረጉን ቀጠልኩ። አሁን በዚያ ዕድሜ ላይ ሆኜ ሳስበው የዛኔ ያደረግኩት ጥረት ብዙ እንደነበር ይሰማኛል። የ3 ዓመት ልምምዴ አስደሳችና በተመሳሳይ ደግሞ አስፈሪ ነበር። መሰረታዊ የስብዕና ለውጥ ሽግግር በእርግጥም አድካሚ መሆኑ አይቀሬ ነበር። የምንመኘውን አይነት ሰው ለመሆን የቀድሞ ማንነታችንን ወደ ኋላ መተው ይኖርብናል።
ጠንካራው ማንነታችሁ ከመወለዱ በፊት ደካማው ማንነታችሁ መሞት አለበት። መሰረታዊ መሻሻል የማያደክም ከሆነ መሻሻል ሊባል ይችላልን? ዘወትር ሌሊት እየተነሳው ልምምዴን ቀጥዬበት ነበር። ብዙ ሳይቆይ ታዲያ የራሴን አመለካከትና የሕይወቴን አሰራር ስርዓት ሙሉ በሙሉ ማስተካከል ጀመርኩ። ከሕይወት ክህሎት አሰልጣኝ ጋር በማደርገው ቆይታ ፍርሃቴ፣ የዕለት ዕለት ጭንቀቴ ተወገደ። በሌሎች መወደድን እንደ ማንነቴ የምመለከትበት የተሳሳተ እምነቴም ለቀቀኝ። ለውስጣዊ አቋሜ፣ እምነቴና ጤናማው ማንነቴ ሙሉ በሙሉ ታማኝ ሆንኩኝ። ከጭንቅላቴ ጋር ያለኝን ትስስር በጊዜው በመቀነስ ከልቤ ጋር ጥብቅ መቆራኘት ቻልኩኝ። ይህም የሥራ ብቃቴን፣ ውጤቴንና በራስ መተማመኔን አሳድጎታል። ሁሉም የሰው ልጅ ያለውን ምትሃታዊ ብቃት ለመጀመሪያ ጊዜ በራሴ ውስጥ መመልከትና ከራሴ እምቅ ኃይል ጋር መወዳጀት ቻልኩ። በማያቋርጥ መንፈስና የግል እድገት ሂደት ውስጥ 3 ዓመታትን ተጓዝኩ። በመጨረሻም ራሴን ያገኘሁት የግል የሕይወቴ ዋና መሪና የአመራር ክህሎት መስመር ላይ ነበር። የለውጥ ሂደቴን የሚተርክ መጽሐፍ እንድጽፍ ደመነፍሴ ሹክ አለኝ። በሂደት ያገኘሁትን ትምህርት በመጽሐፍ ባቀርበው ሌሎች እንደኔ ይጠቀሙበታል የሚል ሐሳብ ተጠናከረ። የመጽሐፉን ርዕስ ዘ ሞንክ ሁ ሶልድ ሂዝ ፌራሪ አልኩት። የተወሰኑ ሰዎች አስተያየት ሰጡኝ። ጠበቃ የሚጽፈውን የራስ አገዝ መጽሐፍ ማንም እንደማያነብልኝ ጥቂቶች ነገሩኝ። አንዳንዶች ደግሞ የደራሲ ሕይወት አድካሚ ስለሆነ በጀመርከው የጥብቅና ሕይወት እንድቀጥል መከሩኝ። የእነርሱን ተቃውሞ ችላ በማለት በራሴ መንገድ መጓዜን ገፋውበት። በሂደትም እርካታ ከሌለው ሕይወቴ በብርታትና በአስደናቂ ስኬት ወደ ተሞላ አኗኗር ራሴን መቀየር ጀመርኩ። መጽሐፉን የመጽሐፍ ሂደቱ በእርግጥ አበረታታኝ። ከሥራ ፈጣሪና ከነጋዴ ቤተሰቦች አልተወለድኩም። እናቴ አስተማሪ፣ አባቴ ደግሞ የመንደር ሐኪም ናቸው። በመሆኑም ስለ ህትመት ሥራ ምንም አይነት ዕውቀት አልነበረኝም። የዛኔ ነበር ራሴን ማስተማር ከቻልኩ የምፈልገውን ማወቅ እንደምችል ያመንኩት። የማላውቀውን ነገር ለማጎልበት የሚያስፈልገኝ ትኩረት፣ ጥንካሬ፣ ደረጃና ጥሩ አስተማሪዎች እንደሆኑ አመንኩ። የምሽት ትምህርት ኮርስን ለመውሰድ ደ ለርኒንግ አኔክስ የተባለ ተቋም ውስጥ የአንድ ምሽት ትምህርትን ለመቅሰም ተመዘገብኩ። ስለ ረቂቅ ጽሑፍ አርትዖት አሳታሚዎችና አከፋፋዮች ለመጀመሪያ ጊዜ ያሳወቁኝ የምሽት ኮርሶች ነበሩ። ትምህርቱ በጥሩ መነቃቃት ሞላኝ። የምሽት ትምህርት ተከታትዬ ወደ ቤቴ ስመለስ የማስበው ነገር በሙሉ መጽሐፌን ለዓለም የማወጣበት መንገድ ብቻ ነበር። መጽሐፌን በግሌ ለማሳተም ወሰንኩ። እናቴ ዘወትር ምሽት በአርትዖት ተባበረችኝ። ጥቂት ወዳጆቼም ቀድመው አነበቡልኝ። መጽሐፉን ያሳተምኩት በአንድ ፎቶ ቅጂ ውስጥ ነበር። ሱቁ ሌሊት ይሠራ ነበር። በማግስቱ ጠዋት ሥራ እንዳይረፍድብኝ አባቴ ከሌሊቱ 10 ሰዓት ተነስቶ ነበር ወደ ፎቶ ቅጁ ሱቅ የሚወስደኝ። በማግስቱ ጠዋት የፍርድ ቤት ክርክር ነበረብኝ። የአባቴ ትብብር በአስፈላጊ ሰዓት የተገኘ ነበር። ልምድ ስላልነበረኝ መጽሐፉም በደብዳቤ ገጽ መጠን ሲታተም ጽሑፉ ደቃቃ እንደሚሆን አላውቅም ነበር። የመጀመሪያው እትምን ለማንበብ አስቸጋሪ ሆነ። መጽሐፉን በአካባቢው በሚገኝ የማኅበር ስብሰባ ላይ አስተዋወቅኩ። በአጋጣሚ የመጀመሪያው ጉባኤ
በምሽት ትምህርት ቤት የተዘጋጀ ነበር። 23 ተሳታፊዎች ብቻ በተገኙበት መልእክት አስተላለፍኩ። ላኦ ቱዝ የ1000 ማይል ጉዞ በአንድ እርምጃ ይጀመራል በማለት የተናገረው እውነት ነበር። የድርሰት መንገዴ ከምንም ነገር ጀመርኩት። ሕልማችሁን እውን ለማድረግ አንዳንድ ነገሮች እስኪሟሉ የምትጠብቁ ከሆነ በፍጹም አይሳካላችሁም። አንድ ዝነኛ ደራሲ አግኝቶኝ ሊያማክረኝ ተስማማ። መጽሐፌን ለሰፊው አንባቢ የማድረስ ሕልሜ በሱ ድጋፍ ለማሳካት ቋመጥኩ። በእርግጥ የአንድ ብልህ ሰው ምክር ማግኘት ከተቻለ ሕይወታችሁን በጀግንነት መምራት ትችላላችሁ። ይህንን እያሰብኩ ሱፌን ለብሼ ወደ ደራሲው መኖሪያ ቤት አመራው። የቆዳ ወንበር ላይ ተቀምጬ ከግዙፉ የጥቁር እንጨት ጠረጴዛ ጀርባ ያለውን ደራሲ ስመለከት ደራሲ ሳይሆን ለችሎት የተቀመጠ ዳኛ ይመስል ነበር። ያመጣውለትን አንድ የመጽሐፍ ቅጂ ሰጠሁት። እንዲህ አለኝ፣ ሮቢን፣ የድርሰቱ ዓለም ፈታኝ ነው። ጥቂቶች ብቻ ይሳካላቸዋል። በማታውቀው ሥራ ውስጥ ከምትገባ የጥብቅና ሥራህን ይዘ ብትቀጥል ይሻላል። የደራሲው ቃላት ተስፋ አስቆራጭ ሆነብኝ። የመጀመሪያ ሥራዬ ደ ሞንክ ሁ ሶልድ ሂዝ ፌራሪ ለአንባቢያን ለማድረስ ማሰቤ በራሱ የዋህነት መስሎ ታየኝ። የራሴን የጽሑፍ ችሎታ ከፍ አድርጌ ያሰብኩት ሁሉ መሰለኝ። ከዚህ በፊት መጽሐፍ አልጻፍኩም፣ ማንም አያውቀኝም። ምናልባት የዝነኛው ደራሲ አስተያየት ተገቢ እንደሆነ ተሰማኝ። አርፌ የጥብቅና ሥራዬን መቀጠል ይሻለኛል። ከዚህ ግራ መጋባት ስሜት ነጥሎ ያወጣኝ ድንገተኛ የሐሳብ ብልሽታ ነበር። የደራሲው አስተያየት የራሱ ሐሳብን የሚገልጽ ነው። የእሱ አቋም ለእኔም እኔ ነው። ቀጣዩ ከፍተኛ ተነባቢ መጽሐፍ ደራሲ ለምን እኔ አልሆንም? የትኛውም ታላቅ ደራሲ ከጀማሪነት የተነሳ አይደለም። በፍጹም የሕልም ጉዞዬን በደራሲው ጨለምተኛ አስተሳሰብ ማጨናገፍ የለብኝም። በየቀኑ ፍርድ ቤት ቆሜ ስከራከር የሚሰማኝ ስሜት እንዲህ የሚል ነበር። በየቀኑ እዚህ ቆሜ 1 ሰዓት ባሳለፍኩ ቁጥር ማድረግ ከምመኘው ነገር በ1 ሰዓት እየቀረው ነው። የማውቀውን ማድረግ አለብኝ። እምነቴ ከፍርሃቴ የበለጠ ነበር። የመስራት ግፊቴ ከጥርጣሬ የላቀ ነው። ከአእምሮአችሁ ምክንያታዊ ሐሳብ ይልቅ የደመነፍሳችሁን ስሜት ማድመጥ የተሻለ ነው። ሰዎች የገጠመኝን ፈተና ያለፍኩት በጀግንነቴ ይመስላቸዋል። ይሁንና ጀግንነት አይደለም። እውነቱን ለመናገር በወቅቱ የስሜቴን ጥሪ ወደ መራኝ መስመር ከመጓዝ በቀር ሌላ አማራጭ እንደሌለኝ አምኜ ስለነበር ነው። አናይስ ኒን እንዲህ ጽፏል። በጥልቀት የሚኖሩ ሰዎች ሞት አይፈሩም። በተመሳሳይ ኖርማን ከዝንስ ሲናገር የሕይወት አስደንጋጩ ነገር ሞት አይደለም፣ እኛ በሕይወት እያለን ውስጣችን እንዲሞት የፈቀድንበት ነገር እንጂ። እነዚህን 2 ጥቅሶች የማካፍላችሁ የሕይወትን ተሰባሪነት እንድታስታውሱ ነው። ብዙዎቻችን የነፍሳችንን ጥሪ የሆነውን ነገር ለማድረግ ቅድመ ሁኔታ መጠበቅ የዛሬውን ለነገ እናዛውራለን። ይሁንና ያ ጊዜ ፈጽሞ አይመጣም። የራሳችሁን ሕይወት ለመቅረጽና መሆን ያለባችሁን የተሻለ ሰው ለመሆን የሚመጣ ጊዜ አይኖርም። ከታሪክ ያየነው እውነታም ይህ ነው። የሕይወታችሁን ወሳኝ ሰዓት መጠባበቂያ ክፍል ውስጥ አታባክኑ። መጽሐፌን የተሻለ አድርጌ ለማውጣት ረቂቁን ለአንድ የተከበረ አርታኢ ሰጠሁት። የእሱን አስተያየት ስጠብቅ ጥሩ ነገር እንደጻፍኩ ይነግረኛል የሚል ጉጉት ውስጤ ሞልቶት ነበር።
ይሁንና የደረሰኝ ደብዳቤ በትችት የተሞላ ነበር። ደብዳቤው እንዲህ ሲል ጀመረ። ሮቢን the monk who sold his Ferrari ብዙ ችግር አለበት። ቃላትን ማሳጠርና ማንዛዛት ጥቅም የለውም። በመቀጠል ስለ መጽሐፉ ገጸ ባህሪ አሰሳ፣ ደካማነትና አይረቤነት ጻፈ። የደብዳቤው መያዣ ደግሞ እንዲህ የሚል ነበር። ስራ ላይ የሰጠው አስተያየት እንዳስከፋ ይሰማኛል። ይሁንና አስተያየቴ የሚጠቅም ስለመሰለኝ ጽፌልሃለሁ። ጥሩ ነገር ለመጻፍ ብዙ ጊዜ መውሰድ ግድ ይላል። ይሁንና ለብዙዎች ቀላል ሊመስል ይችላል። ቀላል ግን አይደለም። የአርታዩን አስተያየት ያነበብኩት መኪና ውስጥ ተቀምጬ በመስኮት በኩል የእሱን ትልቅ ቤት እያየው ነበር። አርታዩ የሚኖርበት የሸክላ ቤትና የተከረከሙ ቁጥቋጦዎችን ይታዩኝ ነበር። ደብዳቤውን የያዘው እጄ በላብ ተነክሯል። ለአርታዩ የሰጠሁት ረቂቅ ከጎኔ ተቀምጦ ነበር። በዚያ ቅስፈት የነበረኝ ስሜትን ፈጽሞ አልረሳውም። አስተያየቱ አሸማቀቀኝ። በዚያ ብሩህ ፀሐያማ ዕለት ልቤን ሰበረው። አሁንም ግን ደመነፍሴ ከአእምሮዬ የተሻለች ነበረች። ታላቅ ስኬትን ያበረከቱ ሰዎች በሙያቸው የተናቁና የማይረቡ መሆናቸውን የተነገራቸው እንደሆነ አስታወስኩ። በራሳቸው ምንም ነገር ሳይሰሩ ጠንካራ ትችትን በሚሰነዝሩባችሁ ወቅት ለራሳችሁ ሆነ ለሐሳባችሁ ያላችሁ ክብርን ማጣት የለባችሁም። ለራሳችሁ ክብር ዘብ ቁሙ። ከየትኛውም ምክንያት የበለጠ ድምፅ ውስጤን እንዲህ አለኝ፣ እንደ ዝነኛ ደራሲ ይህንን አርታይም አትስማው። የአርታዩ ደብዳቤ የግል አስተያየቱ መሆኑን አትርሳ። ስራህን ቀጥል። የግል ክብርህን ለራስ ዓላማ ካለህ ብርቱ ድጋፍ ይመጣል። በብርታት ቀጠልኩኝ። እናንተም የወደቃችሁ መስሎ ሲሰማችሁ እንደ እኔ ትቀጥሉ ዘንድ ምኞቴ ነው። ፈተናዎች ምክንያት አላቸው። ምን ያህል ለሕልማችሁ ጽኑ እንደሆናችሁ ለመፈተን በሕይወት የተለያዩ እንቅፋቶችን ትጋፈጣላችሁ። ሙገሳና ክብር የሚገባው ትችት የሚሰነዝር ወይንም የሌሎችን ሥራ የሚያጣጥል ሰው አይደለም። ከዚህ ይልቅ የፊልሚያ ሜዳ ላይ የተገኘ በደምና ላቡ የቦካ አዋራን ፊቱን ያጨቀየው ስህተት የሚሰራ ከስህተቱም ተምሮ ተመልሶ የሚነሳ ጀግና፣ ለዓላማው ተግቶ የሚፋለም የድል ከፍተኛ ስሜት በተግባር የሚወድቅ ቢወድቅ እንኳን ለዓላማው ስለሚወድቅ በማንም ትችት ጀግንነቱ የማይቀንስ የዚህ አይነቱ ሰው ነው ክብር የሚገባው። ሕይወት ለዓላማቸው የሚተጉትን ትተባበራለች። ከፍተኛ ጉጉት ያላቸው በእርግጥም ለትልቅ ጸጋ ይበቃሉ። ለሰዎች መራር ትችትንና ንቀትን ያልተንበረከኩ ሰዎች የዩኒቨርስ ድጋፍ አይለያቸውም። መጽሐፌን ባሳተምኩ በ6ኛ ወር ከ4 ዓመት ልጄ ጋር ወደ አንድ መደብር ሄድን። ልጄ በተለያዩ የእጅ መሳሪያ መጫወት በመውደዱ ለእርሱ ዕቃ ለመግዛት ነበር ይዤው የወጣሁት። በአጋጣሚ ከመደብሩ አጠገብ ለነበረ የመጽሐፍ መሸጫ የመጽሐፌን 6 ቅጂዎች ሰጥቼው ነበር። በውሉ መሠረት መጽሐፉን ካልሸጠ ይመልስልኛል። ይሁንና ፊርማዬን መጽሐፉ ላይ ካሳረፍኩበት ግን ባለመደብሩ መጽሐፍቱን አይመልስልኝም፣ ይሸጣቸዋል። ይህንን በማወቄ ለባለመደብሩ የሰጠሁትን 6 ቅጂዎች ላይ ለመፈረም ከመደብሩ አውራጃ ወደ ጠረጴዛው መደገፊያ አመራው። ከባለመደብሩ ብዕር ተውሼ በአንድ እጄ ልጄን በመያዝ መጽሐፉ ላይ መፈረም ጀመርኩኝ። የመጽሐፍቱ ውስጥ ገጽ ላይ እየፈረምኩ ሳለ አንድ ሰው አጠገቤ ቆሞ የለበሰው
አረንጓዴ ካፖርት በዝናብ እንደራሰ ነበር። በጥሞና ያየኛል። በዝግታ ተጠግቶኝ እንዲህ አለኝ፣ ዘ ሞንክ ሁ ሶልድ ሂዝ ፌራሪ። በጣም ምርጥ ርዕስ ነው። እስኪ ስለ ራስ ንገረኝ። ጠበቃ እንደነበርኩ ነገርኩት። ከዓመታት በፊት በስራዬ ደስታ ማጣቴንና የሌላውን ሰው ሕይወት የምኖር መስሎ እንደተሰማኝ፣ ከዚያ በኋላ ለተሻለ ማንነት የበቃውበትን ሂደት ለእንግዳው ሰው አወራሁት። መጽሐፌን ለብዙዎች የማድረስ ምኞቴን አጫወትኩት። የራሴን መጽሐፍ ያሳተምኩት ሌሊት በሚሰራ የፎቶ ቅጂ ውስጥ ሱቅ ውስጥ እንደሆነ ሕልሜን ለማሳካት ባደረግኩት ጥረት የደራሲን አስተያየት ክብሬን እንደነካው ለማላውቀው ሰው በዝርዝር ነገርኩት። ለአፍታ ያህልም በዝግታ አየኝ። ከዚያም ከካፖርቱ ውስጥ የቢዝነስ ካርድ አውጥቶ ሰጠኝ። ስሙ እንዲህ ይባላል፣ ኤድዋርድ ካርሰን፣ የሃርፐር አሳታሚ ፕሬዝዳንት። እንዲህ አይነት መገጣጠም እድል የሚፈጥረው አይመስላችሁም? ከ3 ሳምንት በኋላ ሃርፐር ኮሊንስ አሳታሚ ዘ ሞንክ ሁ ሶልድ ሂዝ ፌራሪ $7500 መብቱን ገዛኝ። መጽሐፉ ከምንጊዜውም የከፍተኛ ሽያጭ ባለደረጃ መጽሐፍት አንዱ ሆነ። በመላው ዓለም የሚገኙ ሚሊዮኖች ዘንድ መድረስ ቻለ። ይህንን ምዕራፍ ከመዝጋቴ በፊት ልባችሁ ውስጥ የተቀመጠና እውን ለመሆን የሚጠባበቀው ፍላጎታችሁን አስተውሉ። በአንድ ሰው ሕይወት ላይ የካርላ ግራናዊንን አይነት አሻራ ማሳረፍ እንደምትችሉ እመኑ። ጠፍሮ የያዛችሁን የፍርሃት እስራት ያቆማችሁን የባለፈው ጊዜ ጉዳትና እንቅፋት ሙሉ በሙሉ በጥሞና ተመልከቱ። ከእሱ በላይ ከፍ ብላችሁ ቁሙ። ዛሬ ለእናንተ አዲስ የንጋት ብርሃንን ይዞ መጥቷል። ዓለም ደግሞ የእናንተን የዕለት ዕለት ጀግንነት እየተጠባበቀች ናት።